አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ። ውድ ኢትዮጵያውያን እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለሁላችሁ አልሐምዱሊላህ ደህና ነኝ እላችኋለሁ። አመት በዓል እንዴት ነበር? እንዴት ናችሁ? አለሁላችሁ። ኢድ ሙባረክ ብያለሁ። ብዘገይም ቢሆን ይድረሳችሁ እላችኋለሁ። የኔ ውዶች ባላችሁበት ሰላማችሁ ብዝት ይበልልኝ እና ሳይመቻችልኝ ቀርቼ ነው እላችኋለሁ። እዛ ነው አልገባሁኝም ሰሞኑ ቪዲዮ ላይ እና እንዴት ናችሁ? ትንሽ ላካፍላችሁ። የሆነች ጓደኛ የሆነ ነገር አማክራኝ የሆነ የገጠማት ነገር ሲያጨናንቃት እስኪ መፍትሄ ካለሽ ንገሪኝ ስትለኝ የኔ መፍትሄ የምለው ነገርኳት። እስኪ እናንተ ይሄ ይጠቅማታል ብላችሁ ያሰባችሁትን በኮሜንት ታሳውቁልኛላችሁ። ኮሜንት አስቀምጣችሁልኝ እኔ እነግራታለሁ ማለት ነው ውዶቼ። እና ምን መሰላችሁ የሚያስጨናንቃት ማታ ማታ ያው ቀን ስራዋ ትሰራለች፣ ምን ትላለች። ያው አንዳንዴ ከአሰሪዋ ጋር ከመዳም ጋር ያው ጭቅጭቅ አይጠፋም ታውቃላችሁ። የመዳም ቅመሞች ትጨቃጨቃለች፣ በሆነም ባልሆነም ነገር ትጨቃጨቀኛለች ትላለች ሴትያ እና በቃ ስራዋ ጨርሳ ሁሉም ነገር ጨራርሳ ማታ በቃ ክፍሏ ገብታ ተጣጥባ ቤቷ በቃ ገብታ ለማረፍ ታርፋለች ማለት ነው። ታርፋለች። ከዛ ከተኛች በኋላ በእኛ በኢትዮጵያ 9 ሰዓት በሉት በዚህ 3 ሰዓት 10 ሰዓት የሚሆን ከሌሊቱ ማለት ነው። በቃ ቀጥታ በሯ አንኳኩታ ትጠራኛለች አለች ሴትያ መዳሟ ማለት ነው። ምጠራት እኮ በህልሟ ነው። በእውን በትክክል እውነትም አይደለም ምጠራት በህልሟ ነው። ብድግ ብዬ እነሳለሁ። 2 ቀን ሄድኩኝ አለች። 2 ቀን ሄጄ ክፍሏ ድረስ ሄጄ አንኳኩቼ ምንድን ነው ሲሉኝ አይ ጠርተሽኝ ነው ስለጠራሽኝ ነው የመጣሁት አለቻት። አልኳት አለችኝ ስትላት አልጠራሁሽም፣ ምን ያልጠራሁሽም ሄደሽ አውዝ ብላ ብለሽ ውዱ አድርገሽ ተኝ አለችኝ አለች ስትለኝ ተመልሼ መጥቼ ክፍሌ ተኛሁኝ አለች። ተኛሁኝ 30 ደቂቃ አልተኛሁኝም። ልክ እንደወሰደኝ እንቅልፍ እንደወሰደኝ ድጋሚ መታ በር አንኳኩታ ከፍታ ገብታ ጭንቅላቴ ላይ ቆማ ይሄን አክል ስጠራሽ ለምንድን ነው የማትነሺ ብላ ስጮህብኝ አሁንም በሩ ከፍቼ ወጣሁኝ አለች። ወጣ አሁንም ድጋሚ ምን ሆነሽ ነው? ለምንድን ነው እየጠራሽኝ አልጠራሁሽም የምትይኝ ብዬ እንትን አልኩኝ፣ ተቆጣኋት። በቃ እንደመቆጣት አልኩኝ አለች። ከዛ እኔ በቃ ምን ላድርግ ስትለኝ በቃ አብሽሪ ይሄ ነገር ሰይጣን ነው እንጂ እሷን አልጠራሁሽም እስካለችሽ ድረስ የተቻለሽ አቅም አስካሮች አሉ፣ አስካሮች ተጠቅመሽ ውዱ አድርገሽ ምትችይው ቁርአን ቀርተሽ ማትችይው ደግሞ በስልክሽ ከፍተሽ ተኝ አልኳት። በተጨማሪ ደግሞ እንደዚህ ከፍተሽ ምትወጪ ከሆነ ቤቱ ቆልፊውና ቁልፉ ደብቂው አልኳት እኔ። እና እስኪ እናንተንም ውድ ቤተሰቦቼ ይሄን ነገር ይጠቅማታል እንደዚህ ነገር ብታረግ ብላችሁ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ። እኔ ደግሞ በተጨማሪ እነግራታለሁ። ያ ነገር ተግብራ እንድትጠቀመው ማለት ነው። ይጠቅማታል ብላችሁ ያሰባችሁ ነገር ኮሜንት ላይ አሳውቁኝ፣ አስቀምጡልኝ እላችኋለሁ ውዶቼ። እና ቪዲዮ ደግሞ እስከ መጨረሻው አዳምጡት። ምናልባት እናንተ ካላወቃችሁት ሌላ ሰው ሊያውቀው ይችላል። ላይክ አድርጋችሁ ሼር አድርጋችሁ እቺ ልጅ ሰው በቃ ምን ብታረግ ምን አይነት መፍትሄ ብታረግ ይሄን ነገር እንዲተዋት ስለፈለኩኝ ነው። እሷም በቃ ስለተጨነቀች ነው እኔ የጠየቀችኝ ውዶቼ። በተቻለችው አቅም ኮሜንት ላይ እንድታስቀምጡልኝ በአክብሮት እጠይቃችኋለሁ ውድ ቤተሰቦቼ። ባላችሁበት ሰላማችሁ ብዝት ይበልልኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።